በረመዳን መግባት መስጊዱ እንደበራ እንደተጀመረ ጓደኞችን ላግዝ የቅዱስ ወሩን ጾም እየጾምኩ ነበረ። ዛሬ ግን አልቻልኩም በልቻለሁ ነግቶ የሴት ልጅ ጸጋዬ አበባዬ መጥቶ ይልቅ ልነሳና ጀንበራ ዘቅዝቃ አዛን ሳይል መቅሪብ አሳምቡሳ ሾርባ ቴምር ላቀራረብ ስታፈጥሩና አንተ አፈላለሁና ብትል አይገርመኝም ኢትዮጵያዊት ሆና ልክ እንደ ትግስትም ቤዛ ብሩክታዊት እንደ ኢየሩሳሌም ምስራቅ ሐና ሸዊት ሩቅያ ሐዋ ነጃት አይሻ አለች ጾማ ቀዳም ስዑር አብራት ታከፍላለች። ዘላለም እንዲህ ነው አይደለም። አንዳንዴ ሌላው ነገር ለኢትዮጵያዊቷ ጉዳዩ ነው እንዴ። መንፈሰ ጉባኤ ማርያም ገዳም ሰፈር በጌቴ ሰማኔ ባትክልቱ ቦታን ያደገች ስትዘምር መሃል አራዳ ላይ ቅዱስ ቁርአን ጓዳ በጠልአል በድሩ በቀመረል መካ አድጋ በነሽዳ እርሾ ተዋውሳ ምጣዷን ለኩሳ መቅደስ ባሰማችው ሩቅያ ጋግራ ቃተኛ እየበላች ትኩሱን እንጀራ ስለምትኖር በፍቅር ታለም ይወዴ ዘላለም እንዲህ ነች አይደለም። አንዳንዴ ለምሳሌ ቅድስት ወይ በትረ ሃይማኖት በማርያም በሚያምር ቅላጼ በተዋባ አንደበት ለመሊፊያ ወሰላም ብትል አሊፍ ባታ ብላ በሂፍዝ ብትቀራ ፋቲሃን በቃሏ ሱረቱል አልናስን ሱረቱል አልኢኽላስ ሱረቱል አልፈለቅ ሐርፉን አስተካክላ ስትቀራ ብታስንቅ እጄን ባፍ ያልጭንም በሂፍዝ ስለቀራች በሷ ተደንቄ ናዝሬት ቅዱስ ቁርአን አዲስ ዑመር ሰመተር መድረሳ እንደቀራች ስለማውቅ ጠንቅቄ ከዘወርደ ቅዱስ ምኩራብ መጻጉ እስከ ደብረ ዘይት የሳምንታቱን ስም በወግ በማዕረጉ ገብርኤል እያለች ኒቆዲሞስ ወሳአና ለትንሳኤ በዓል ፋጤ እንግዳ ሆና ሚዲያ ላይ በያ ስትጠራ ተንትና ስለሚያውቅ ማርያም መንፈሰ ጉባኤ ካባ እንደተማረች ኃይሉን አይገርመውም አብርሽን አይደንቀውም ስለተነተነች። ምክንያቱም ወላሂ ማርያምን በሚሉባት ሀገር ባህል ስለሆነ እምነት በልብ ይዞ በፍቅር አብሮ መኖር የለም አዲስ ነገር።